የአማራ ክልል የግብርና ትራንስፎርሜሽን እቅድ የክልል እቅድ ብቻ አድርገን እንዳንወስደው ማለት ነው። ሀገራችን ያቀደቻቸው ክልሎች ይሄን ይፈጽማሉ በሚል ተስፋና ደግፈን መርተን ይሄን እናስፈጽማቸዋለን እንግባባለን ከሚል ራዕይ የተነሳ ነው። ስለዚህ የምንወያየው ሀገራዊ እቅድ መሆኑን በደንብ ማየት በትኩረት መመልከት ያስፈልጋል። ክልሉ እያሳየ ያለው የመልማት ተስፋ በተለይ በግብርናው ዘርፍ ብዙ ሀብት ያለው ታታሪ አርሶ አደር ያለበት ትንሽ ምርጥ ዘር ላይ ትንሽ ሜካናይዜሽን ላይ ትንሽ የግብዓት አቅርቦት ላይ ከሰራን በጣም በአጭር ጊዜ ውስጥ ብዙ ነገር ውስጥ መግባት የሚችል ክልል ነው። በሀገራችን ውስጥ ካሉ ሁለተኛው የህዝብ ብዛት ያለበት ክልል ነው። ከብዙ የአፍሪካ ሀገሮች በቆዳ ስፋትም በህዝብ ብዛትም የሚበልጥ ክልል ነው። ባለው ሀብት ባለው ማዕድን ለግብርና ባለው ጸጋ የሚበልጥ ክልል ነው። ስለዚህ ሀገር ነው የምንመራው ማለት ነው። ይሄንን በደንብ እስካሁን በመጣንበት መንገድ ያየናቸው በጣም በርካታ ተስፋዎች አሉ። እነዚህን ተስፋዎች የሚያሰፋ ነገር እንዴት እንስራ ነው። ስለዚህ ውይይታችንን የአንድ ክልል እቅድ እንደምናይ ከክልሉም ውስጥ ደግሞ የአንድ ዘርፍ ብቻ የግብርና ዘርፍ ብቻ እንደምናይ መወሰድ የለበትም። ለአማራ ክልል ግብርና የህልውና ጉዳይ ነው። ሁሉም ነገር ክልላችን ውስጥ ሀገራችን ውስጥ ካሉ ክልሎች በግብርናው ዘርፍ በጣም ሰፋ ያለ ስራ የሚሰራ በግብርናው ዘርፍ ሰፋ ያለ የስራ እድል የሚፈጠርበት ሰፋ ያለ ህዝብ ሞቢላይዝ የምናደርግበት ሰፋ ያለ ሀብት ማሰባሰብ የምንችልበት ነው። ደግሞ ጸጋም አለው ክልሉ። ዙሪያውን ወደ አባይ የሚፈሱ ወንዞች አብዛኛው ከአማራ ክልል ነው የሚነሱት። ሃይላንድ ነው። ስለዚህ የከርሰ ምድርም የገጸ ምድርም ውሃ አለው ማለት ነው። የተሸረሸረውን አፈር የተጎዳውን አፈር ማከም መንከባከብ